من لا مسألة الجزاء من جنس العمل لمانيوم كما تدينو تديان مسفروا بتكوننا مسفر አይቀርም كما تزرعوا تحصد يزرعوا ማጨዲ አይቀርም ጎመን ከሆነ ጎመን ነው ስንዴም ከሆነ ስንዴ ነው አንዲ ሀብታም ሰው ነበር ከሱ በስተፊት ቁርአን ይቀራንበት የሰገርንበት አንድ ቂሷ አለ ተፍሲር ሰምተናል ግን ለምን እንዘነጋዋለን قصة البقرة الصفراء التي ذكرت في سورة البقرة ببني إسرائيل جزء وما لونها ያቺ ቢጫዋ የምታምረው ታቂው ለونها ተስሩ الناظرين ያላት አላህ ስለ አንዲት ላም ለምን ነው ሊነግር እንደፈለገው የወላይ ችግር ነው ከዛ እንድንማር ነው ያን መሰገርንበት ግን አልገባንም ነገሩ ልንሰግድበት ብቻ ሳይሆን ልንሰራበት ነው በዛን ዘመን ላይ አንድ ልጅ ነበር ለአባቱ አንድ ነው አባቱ ሀብታም ነው ምንም ያውቀው ነገር የለም አባቱ ሞተ ልጅ ወረሰ ሀብቱን ጨረሰ ተዝናናበት ጨፈረበት ለወንድም ለእህትም እንኳን ልስጥሳይል በጉልበት ወሰደ የአባቱን ሀብት ሲጨርስ ቤቱን ሸጠ ቱርዬ ሆነ ከዛም አንድ ያጎታሉ አጎቱ አንድ ልጅ አለችው አጎቱ ሀብታም ነው አጎቱን መውረስ ፈለገ ደሞ ቢያዩ አይሞታለ ባዩ አልሞታለ መጨረሻው ምን አደረገ እሱ ገደለና ሌላ ሰፈር ወስዶ ጣለው الله عمل جثته فرماه الله في باب القريه مجاوره ጎረቤት ሌላ ሰፈር ላይ ለምን እንዳይጠረጠር ለወንጀል እንዲመቸው ከወንጀል ነፃ ሊሆን አጎቴ ጠፋ ያዙ ይልቀቁኝ አለ ይሁን እንግዲህ ጎረቤት ሆነትም የሰውየው አብሽቶ ያቀም ምን ሆኖ ነው ብሎ ፍለጋ ጀመረ ሲፈለግ ሌላ ሰፈር ወርቆ ተገኘ ክንዴን ተቆርጫለሁ አለ አጎቴ ሞቷል አለ hatta በፊልም ተሰርቶ ማየት ይችላል እርሶም ጽፈውታል እና ያካባቢ በጊዜው ደግሞ አንድ ሰው ሞቶ ተገኘ ገዳይ ወጥቶ እሱም ተገሎ አብሮ ነው የሚቀበሩት አላህ ይውጣ ተባለ ያካባቢ ሰው ባልገባው ነገር መታመስ ጀመረ አንቱ ያባጎቴ እንግዲህ አንቱ አለ ታይቲንታ ወይ ካሳ ክፈሉኝ አልበሉት ዲያስከፍላላ ሲቆጣ በዛን ዘመን ነው እንግዲህ ዲያዋቸውን አልሰሙት ወደ ሙሳ ዘንድ ሄደው በከሙሳ አንተ ልኩ አላህ ልኮኛል ትላለህ ከዚህ መከራ ካወጣህ ነው እናምንብሃለን የማናቀው ዲያ መጥቶብናል ይሄን ሰው ያናቀው ሰፈራችን መጥቶ ያቅም እኛ አልገደልነው ገዲያውን ይጠቁምህ እንደው ባክ ጠይቅልና አላህ ነው ነብዩ ሙሳ ጠየቁ አላህን እዛ መልሱ መጣ ان الله يامركم ان تذبحوا بقره እንዲህ አለች ላባለች እሷ ብዙ ነው ያችን ላምረዱ በዛ ባጥንቷ በሆነው ነገሯ ምቱት ሬሳውን ገዲያው ማን እንደሆነ ይናገራል ባንድ በኩል አላህ ደግሞ ሙቶ በነሳት አያምኑ ነበርና በነሰላዎች ሊያሳያቸው ፈልጓል እና በዛ ሲመቱት ቁጭ አለ ተነሳ ተሙቶ የነበረው ያው የወንድሜ ልጅ ነው ብሎ አጋለጠው እሱ እንዲያውም ካሳ ክፈሉ ይያል ነበር ያው አልበቃው ብሎ ወርሱ አልበቃበት ካሳ ሊቀበልም ነበር ያን ነገር ነው አላህ ያጋለጠው እስከዚህ ድረስ